ይህንን ቪዲዮ እስከ መጨረሻው ድረስ ከተከታተል ክላይንት የማታገኝበት ምንም አይነት ምክንያት የለም። ዛሬ ከ2-3 ወር በፊት ክላይንት ማግኘት በጣም ከብዶኝ ነበር፣ ግን ክላይንት በሚያሳዝን ሁኔታ አግኝቼ አላውቅም። ግን ዛሬ እንዴት ክላይንት ማግኘት እንደቻልኩኝ፣ ክላይንት አግኝቼ ደግሞ እንዴት ማስተናገድ እንዳለብኝ፣ እንዴት እንዳወቅኩኝ ሁሉንም ነገር ብሬክዳውን እያደረግኩኝ ያሳያችኋለሁ። ከአንተ የሚጠበቀው ግን እስከ መጨረሻው ድረስ ይህንን ቪዲዮ መከታተል ነው። እመነኝ፣ ክላይንት ታገኛለህ። ወደ ቪዲዮ። ክላይንትን ለማግኘት የሚረዱ መንገዶች መካከል አንደኛ ፕሮስፔክት መፈለግ። ፕሮስፔክት ማለት ክላይንት ሊሆን የሚችል ግን አሁን ክላይንት ያልሆነውን ሰው መፈለግ ማለት ነው። ኮንቴንት ክሬተሮች ጋር ሂድ፣ እነርሱ ያንተ ፕሮስፔክቶች ናቸው። ምክንያቱም በኤዲት የእነሱን ቪዲዮ ልታሻሽልላቸው ከቻልክ አንተን የማይመርጡበት ምንም አይነት ምክንያት የለም። ስለዚህ አንደኛው መንገድ ፕሮስፔክቶችን መፈለግ። ፕሮስፔክት ማለት በቃ ነግሬያቸዋለሁ፣ ክላይንታችሁ ሊሆኑ የሚችል ሰዎች ጋር መሄድ ማለት ነው። ሁለተኛ ሪሰርች ሪሰርች እንበለው፣ ሪሰርች ኤንድ ሴሌክት እንበለው። ክላይንት ሊሆኑ የሚችሉ ሰዎች አወቃቸው እንበል። ለምሳሌ አገኘሃቸውና ከእነርሱ ጋር እንዴት ነው የምገናኘው የሚለውን በመጀመሪያ ታጠናለህ። ሪሰርች ካደረግክ በኋላ ደግሞ በወረቀት ሊሆን ይችላል፣ በትልቅ ነገር ሊሆን ይችላል። በደንብ ጻፍ። በመጀመሪያ ከጻፍከው በኋላ ክላይንት ይሆናሉ ብለህ የምታስባቸውን ሰዎች ሁሉንም ከጻፍካቸው ነገሮች መካከል እነርሱን ደግሞ ሴሌክት አድርገህ ማውጣት ማለት ነው። ፕሮስፔክቶችን ከመረጥክ በኋላ ሪሰርች አድርገህ ፕሮስፔክቶችን ከፈለግኩኝ በኋላ ከእነርሱ ውስጥ ክላይንት ሊሆነኝ የሚችል ሰዎችን ሴሌክት አደረግኩኝ ማለት ነው። ከነዛ ከፕሮስፔክቶች መሀል አወጣ ሪሰርች አደረግኩኝና ሴሌክት አደረግኩኝ ማለት ነው። ሶስተኛ ስቴፕ ደግሞ ሳምፕል ኤዲት መስራት። ለኮንቴንት ክሬተሩ ሳምፕል ኤዲት ሰርተ ኤዲቲንግ በኳሊቲ ሰርተ አሻሽለ ከመጀመሪያው ቪዲዮ እንዲሻሻል አድርገ አሰርተ ለክላይንት በቃ አሜዚንግ በሚልበት መንገድ ማሳየት ማለት ነው። እንደዚህ አድርጌ ክላይንት ሊሆን እንደሚችለው ሰውዬ ላኩለት ማለት ነው። አራተኛ ላይ ብዙ ኤዲተሮች ፕሮስፔክት መፈለግ እና ሴሌክት እንደ ሪሰርች ማድረግ ችግር የለባቸው። ነገር ግን የእነሱ ችግር ምንድን ነው ብላችሁ ብትጠይቁ አውትሪች ማድረግ። አራተኛ አውትሪች ነው ማለት ነው። አውትሪች ካደረጋችሁ ክላይንት የማታገኙበት ምንም አይነት ምክንያት የለም። አውትሪች ማድረግ አለባችሁ። አውትሪች ካደረጋችሁ በኋላ ነው ክላይንትን ማግኘት የምትችሉት። ምክንያቱም ክላይንቱ ሳምፕል ኤዲቱን አይቶ ማን ያውቃል ላይክ አድርግልኝ ብሎ የላከው ሊሆን ይችላል ብሎ ሊያስብ ይችላል። አይዶ ነው። ስለዚህ ለክላይንት በስነስርዓት ዲኤም መላክ አለብህ። ዲኤሞችን ደግሞ በስነስርዓት ጽደት አድርገህ ፕሮፌሽናል በሚመስል መንገድ ነው መላክ ያለብህ እንጂ አሁን ለምሳሌ ዲኤም ልከህ እኔን ቅጠረኝ በእናትህ ስራ ጠፍቶ ብትለኝ ማንም ክላይንት ሊሰማ አይችልም። ሪሰርች ማድረግ ይጠቅማል ያልኩት ለዛ ነው። ሪሰርች ማድረግ የእርሱን ፔን ፖይንት ምንድን ነው፣ እርሱን ምን ቢባል ነው የሚሰማው፣ ምን አይነት ኤዲቲንግ ስታይል ይፈልጋል፣ ምን አይነት ሃሽታጎችን ይጠቀማል ፖስት እያደረገ፣ ምን አይነት ሰው ነው የሚለውን በመጀመሪያ ሪሰርች ማድረግ አለብን ማለት ነው። እሱን ሪሰርች ካደረግ በኋላ ነው ሴሌክት የምታደርጉበት ቅድም ስቴፕ እንደነገርኩ ማለት ነው። ስለዚህ ሪሰርች ካደረግ በኋላ ሴሌክት ታደርጋለህ። ሴሌክት ካደረግ በኋላ ምንድነው ሳምፕል ኤዲት ትሰራለህ። ሳምፕል ኤዲት ከሰራ በኋላ ደግሞ ለሰውየው አውትሪች ታደርጋለህ ማለት ነው። ያለበለዚያ ክላይንቶችን ማግኘት በፍጹም አትችልም። እውነቴን ነው የምላችሁ። እኔ ያገኘሁበትን መንገድ ነው የምነግራችሁ። አውትሪች ካደረጋችሁ በኋላ ደግሞ መተው የለባችሁ። ፎሎ አፕ ኦር ኮል ማድረግ። ለክላይንቶቻችሁ ፎሎ አፕ ማድረግ አለባችሁ። እንደገና መጠያየቅ አለባችሁ ማለት ነው። ፕሮፌሽናል በሆነ መንገድ እንጂ ቅጠሩኝ የሚለውን በቃ እነርሱን ሰምተውታል። በቃ ያውቁታል እኮ ቅጠሩኝ ለማለት እንደደወላችሁ። ግን ቅጠሩኝ የምትሉበት መንገድ መሻሻል አለበት። ያንን መንገድ ካላሻሻላችሁ በፍጹም ሊቀጥሯችሁ አይችሉም። ምክንያቱም ሁሉም ሰው ቅጠሩኝ ነው የሚለው። ሁሉም ሰው ቅጠሩኝ ብቻ ስለሚል እነርሱን መቅጠር አይችሉም። ምክንያቱም የራሳችሁን ኤዲቲንግ ማሳየት አለባችሁ። ሴሌክት ማድረግ አለ። እነርሱን ሪሰርች ማድረግ አለባችሁ። እነርሱን ሪሰርች ካደረጋችሁ በኋላ አውትሪች እንኳን ስታደርጉ ፔን ፖይንታቸውን እየነካችሁ ማለት ነው። እነሱ ምን አይነት ቦታ ላይ ዲስአድቫንቴጅ እየገጠማቸው እንዳለ ካወቁ እናንተ ከነገራቻቸው በቃ ይሄ ልጅ ተረድቶኛል፣ ስለዚህ ሌክተር ቪዲዮ ኤዲተር ይሁን ብለው እነርሱ እናንተን ይቀጥራችኋል ማለት ነው። ዴሊቨር ማድረግ በቃላችሁ መሰረት ማለት ነው። ይሄን ባይዘዌይ ክላይንት ካገኘው በኋላ ነው ዴሊቨር ማድረግ ነው የተረዳሁት። ባይዘዌይ ዴሊቨር ማድረግ ማለት ቀላል ነገር መስሎ አይታያችሁ። በቃ ማፖሰት አይደለም እንዴ፣ ሼር ማድረግ አይደለም እንዴ ለክላይንቱ ብላችሁ ልታስቡ ትችላላችሁ። አይ ኖ እኔም እንደዛ እያሰብኩኝ ነበር፣ ግን በፍጹም አይደለም። ዴሊቨር ማድረግ ቃላችሁን መጠበቅ አለባችሁ። አለበለዚያ እሱ እናንተን ሊያምናችሁ አይችልም ማለት ነው። ትረስቱ ከልብ ውስጥ ስለሚጠፋ የእናንተን ቃል መጠበቅ አለባችሁ። በቀን 3 ቪዲዮ ዴሊቨር አድርጋለሁ ብላችሁ ከነገራችሁ ከቃላችሁ ስራችሁ ማነስ የለበትም። ደግሞ ስራችሁም ደግሞ ከቃላችሁ ማነስ የለበትም። ስለዚህ
3 ቪዲዮ ኤዲት አደርጋለሁ፣ 3 ቪዲዮዎችን እልክልሃለሁ ያለ ሰው እንደ ቃሉ 3 ቪዲዮዎችን መስራት አለበት። 3 ቪዲዮዎችን ለክላይንቱ ዴሊቨር ማድረግ አለበት። አለበለዚያ ክላይንቱ እርሱን ማመን እንኳን ቀርቶ ከእሱ ጋር መቀጠል እንኳን አይፈልግም። ስለዚህ ቃላችሁን መጠበቅ አለባችሁ። ዴሊቨር ማድረግ የምትችሉትን ያህል በቀን በስነስርዓት ተናግራችሁ ዴሊቨር ማድረግ አለባችሁ። የዛሬ ቪዲዮ ኤዲቲንግ ላይ እንዴት ክላይንት ያገኘሁበትን ስቴፖች ብሬክዳውን አድርጌ ነግሬያችኋለሁ። እንደገናም ሌላ ቪዲዮ እንዲሰራላችሁ ሌላ ያልገባችሁ ነገር ካለ በኮመንት ላይ ጻፉልኝ። ይህንን ቻናል እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ ተባበሩኝ። ቻው